ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ደግሞ አብረን የምናየው የቲክቶክ አዋርድ ላይ የተደረገውን ሽልማት እናያለን። ቲክቶክ አዋርድ ብለው ያዘጋጁት ፕሮግራም ላይ ለማን ለማን እንደሸለሙ ያያችሁ አይታችሁታል። በጣም የሚገርም የሚያሳዝን ሁኔታ በሚያሳዝን መልኩ ለባለጌዎች ብልግና ንግግር ለሚናገሩ የብልግናን ስራ ለሚሰሩ ሰዎች ነው ሽልማት የተደረገው። አንዳንድ ጥሩ ጥሩ የሰሩትንም ቀላቅለዋል። ነገር ግን ፊት ለፊት እንዲወጡ ያደረጉትን አሸናፊነት ላይ ያወጡት ግን የብልግና ስራ ለሰሩት ነው። በጣም የሚገርመው እስኪ እችን ልጅ እንያት፣ እችን ልጅ እንያት ምን እንደምትል። እንደምታያት ደግሞ ተገላልጣ ነው የመጣችው። ያው እንግዲህ እኛ ኢትዮጵያውያንን በጣም ንቀት ባለው መልኩ ነው አለባበሷ። የኢትዮጵያን ባህል ባልጠበቀ እምነቱን ባልጠበቀ መልኩ ነው እንደዚህ ተገላልጣ የወጣችው። በጣም ይሄ ያስከስሳል፣ ወንጀልም ነው። የሀገሪቱን ባህል በሙሉ የደመሰሰ ነው። እስኪ ኢንተርቪዋን እንስማው እስኪ። ጋዜጠኛዋ የሚገርም ነው። በጣም ነው የምታምሪው። በጣም ለየት ብለሻል። ለየት ብላ የወጣችው በተገላልጣ ተራቁታ ነው የወጣችው። ምኗ ነው የሚያምረው? እስኪ በጣም ታምሪያለሽ። ማበረታታት ነው። እሷን የሚያዩ ታናናሽ ልጆች፣ ታዳጊ ልጆች እንደዚህ መገላለጥ አለባቸው ማለት ነው። ታምሪያለሽ ማለት በጣም ይገርማል። ለየት ብለሻል። ከሩቅ ነው ያየሁሽ። ምን ይነጥስ የለም ሳይ ራሱ። እሺ የዛሬው ጂፖርት ታክሌት አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን ይመስልሻል? እኔ መኪናውን እንደ ሁለት መኪና ሆኖ አንዳንድ ቢሰጣቸው ደስ ይለኛል። ይገርምሻል። አንድ ነው ያለው። ካልሆነ እነሱ እንዳይጣሉ ለእኔ ቢሰጡኝ። 3 ሚሊዮን ልብስ የገዛ ሰው ለኔ ቢሰጡኝ ምን ያደርግልሻል? በ3 ሚሊዮን ይሄ አሁን 3 ሚሊዮን ያወጣል። የሚገርም ይገርማል። ይሄን ሶዶማዊ ደግሞ እዩልኝ እስኪ። የሴት ልብስ ለብሶ ነው የመጣው። ይሄ አለባበስ የሚገርም ሁኔታ ነጮች ለብሰው የሆነ ፕሮግራም ላይ አይቻለሁ። የሶዶማዊ የሆኑ ወንዶች። ይሄ ሴት አለባበስ ነው። ከኋላ ዚፕ ያለው ነው። የሶዶማዊ ልብስ ነው። የሴት ልብስ ለብሶ የወጣው ሶዶማዊ ነኝ እያለ ነው ፊት ለፊት የወጣው። ለነዚህ ነው እንግዲህ ሽልማት የተደረገው። በጣም በሚገርም ሁኔታ ያሳዝናል መቼስ። ይሄኛውን ደግሞ የሴት ልብስ እጅየውን እዩት። እጅየው የተንዠረገገ የሴት ልብስ ነው። ያው ሶዶማዊ ናቸው። ሶዶማዊነታቸውን እያንጸባረቁ ነው። ባህላችን ጥሰዋል። የአገሪቱ ሕግም ጸጥ ብሏል። ሕግ አስፈጻሚም የለም። ከዛ ይልቅ የሚያስሩትን ሌላዎች ነው። እነዚህን ትውልድ የሚያጠፉን ትውልድ የሚያበላሹትን ማህበረሰቡን ወዳልሆነ ነገር የሚመሩትን ሲሸለም ዝም ብሎ እያየ ነው የኛ መንግስት። እንግዲህ ይሄኛው አዶናይ ይባላል ለማታውቁት። ቲክቶክ አዋርድ ላይ አንደኛ የተሸለመ እሱ ነው። ሙሉን ሽልማት ጠራርጎ የወሰደው እሱ ነው። ምን ሰርቶ ነው የተሸለመው? አዳምጡት። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋምታ ምታቀምበደ ወንዶች ከጨነቃቸው ሴጋ ምታ። ምን አባቱ ሴጋን ምታ እያለ ወጦ የሚናገር ነው። እንግዲህ ሞቲቬሽናል ስፒከር ነው። ሞቲቬት የሚያደርገው ምንድን ነው? ወደ ብልግና ሂዱ ወንዶች፣ ሴጋ እየመታችሁ ወደ ሶዶማዊ ተጠጉ እኮ ነው እያለ ያለው። ይሄ ነው እንግዲህ ሽልማቱን በሙሉ ጠራርጎ የወሰደው ማለት ነው። ሙሉ ሽልማት የተሸለመው እሱ ነው። የሚገርም በቲክቶክ ወጣችሁ ተሳደቡ ትሸለማላችሁ፣ ሽልማት ታገኛላችሁ እንደማለት ነው። ስሙት ደግሞ ደደቡኑ ሰገጤውን ትሸለማለህ፣
ትኩረትን ገንዘብ ላይ አድርግ፣ አምላክን ገንዘብ ላይ አድርግ እያለ ነው። አዳምጡት። የሚያልፍለት ዘመን ላይ ነው ያለነው። ደደቡ ድድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ብጥጥ፣ ድድብ ስትል በረከት ይቀብል እዛው። አሳቢ ስትሆንስ ጓደኛ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራቅብኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራ ይከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያናድድ ይችላል፣ ግን አንዳንዱን ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ ለሁሉ ነገር ድድብ። እዛው አዋቂነት ኖረንበታል። አዋቂነት ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ያገኘሁት ምንድን ነው? መከሰር፣ ራስን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ። በጣም ይገርማል። ደደብ ሁኑ፣ ማንንም አትስሙ፣ ሰገጤ ሁኑ። ሳትጨናነቁ ዝም ብላችሁ ተናገሩ። ማንንም ያስቀይም፣ ፈጣሪንም ያስቀይም፣ ሰውንም ያስቀይም አይመለከታችሁም። ዝም ብላችሁ ወጣችሁ እንዳመጣላችሁ ተናገሩ ነው። ይሉንታ የለም። ገንዘባችሁን ብቻ ትኩረት አድርጉ እያለን ነው። እንግዲህ እስኪ ደደብ ሆናችሁ ገንዘብ ስታገኙ ምን እንደሚሆን፣ ምን ሊከተል እንደሚችል፣ እውቀት ያስፈልጋል አያስፈልግም፣ መማር ያስፈልጋል አያስፈልግም፣ እሱ አትማሩ፣ እውቀት አይኖራችሁ፣ አትመራመሩ፣ አትፈላሰፉ ነው እያለ ያለው። እሷን ደግሞ አዳምጧት። ዋይዝ የሆነች እህታችን ናት። ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላል እና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት ተራ ነው። ሁለተኛ ትምህርት ጠል የሆነ ጄኔሬሽን ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳ ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምለው። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳ ብታመጣ ትንሽ ሃርድሺፕ፣ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት፣ ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን፣ ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት፣ ብቻ መንገዱ ግራ ነው የሚያጋባው፣ ዲፕሬሽን ውስጥ ነው የሚገባው። እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት። ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም፣ የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው። ምክንያቱም እነሱ ለትውልዳቸው ያስባሉ። ስልጣኔያቸው በምን እንደመጣ ያውቃሉ። በሃርድ ወርክ፣ በዲሲፕሊን ነው፣ በትምህርት ነው። እኛ ያለን ፈተና፣ ያለን መከራ፣ የፋይናንሻል ክራይሲሱ፣ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ድክም ያለ ትውልድ እየመጣ ነው የሚላቸው። ከዛ ደግሞ ይሄ ክብራቸው በኖራቸው የሚባለው አይነት ዛሬ አዋርድ ላይ ዛሬ ነው ያየሁት። በቃ ቀጥታ ኮፒ ፔስት ከፈረንጅ ሴሌብሪቲ የተደረጉ ነገሮች፣ የራስ ቀለም አለመኖር፣ አይዴንቲቲ ክራይሲስ ነው ይሄ። የራስን እንኳን ክሬቲቭ አለመሆን፣ ራሱ ክሬቲቭ አዋርድ ላይ ክሬቲቭ አለመሆን ኢማጂን። በጋራ ይህንን ነገር ልናስብበት ይገባል። እንደ ሀገር ወድቀናል። ማንነቱን የረሳ ትውልድ ሆነናል። በቃ ባጭሩ ቻይኖች እንኳን ቲክቶክን ፈጥረው ቲክቶክን ፕሮሞት ለማድረግ ህዝቡን ግዴታ እንደፈለገ ይጠቀም ብለው አልለቀቁትም። መስፈርት አለው። በቃ የተማረ እሷ እንዳለችው የተማረ በቃ ቃላት የለኝም። እሷ ጎበዝ ልጅ ናት። የተማረ ፕሮፌሽን የሆነ ወደ ቲክቶክ ወጥቶ ማውራት አለበት፣ ማስተማር አለበት ነው። የተማረ ደግሞ አስቦ የሚናገረው በሙሉ ተጠንቅቆ ነው። እንደፈለገ አይናገርም።
ሙያ አለው ለእያንዳንዱ በፕሮፌሽኑ ነው ክሬት የሚያደርገው ቲክቶክ። እኛ ደግሞ እንደፈለግ ምን ወጦ ምን ያደርጋል? የትኛውም ቲክቶከር በጣም ታዋቂ የሆኑት እነዚህ የተሸለሙትን አይታችሁ ከሆነ ምንም አይነት ዲሲፕሊን የላቸውም። ምንም አይነት ሙያ የላቸውም። ሙያዊ ንግግርም የላቸውም። ምክንያቱም አይታይላቸውም። እንናገር ቢሉም እውቀትም የላቸውም። በቃ የተማረው ደግሞ ቁጭ ብሎ አንገቱን ደፍቶ ነው ያለ። በጣም እያዘነ ማለት ነው። በእነዚህ በጣም ያሳዝናል። መምህራችን እስኪ እንስማቸው። የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ እፈራለሁ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያህል ራስን መጣል አያስፈልግም ነበረ። እና በጣም የሚያሳዝነው ይህንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቅተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስውጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረድ ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛል። ማርያም ስሟን ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላውቅም። ሁሌም መልኬ ላይ ያለች ሳት ነው የምናገረው። ቆምላታለሁ። እሷ ነች እዚህ ደረጃ ያዘ ማርያም። እሺ መልካም ነው። ማርያም 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 የእመቤታችን የቅድስት ድንግል ማርያም ጌታችን መድኃኒታችን እናት ስሟ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ክብር ምስጋና ይገባታል። ያው በጊዜው እመቤታችን ከፍ ማድረጉሽ ትክክል ነው፣ ጥሩ ነው። ነገር ግን ከልብ ነው አይደለም የሚለውን ይሰመርበት። ምክንያቱም ይሄን ያልክበት ምክንያት ሊኖር ይችላል። ኤንድ ከዚህ በኋላ ወዴት ነው ሄደው? ወደ አክሱም ጽዮን ነው ሄደው። ወደ አክሱም ጽዮን ነው ሄደው። አክሱም ጽዮን ሄዶ ተሳልሞ ነው ከሽልማቱ በኋላ ወዲያው ነው የሄድኩት ነው ያለው። ወዲያው ነው የሄድኩት ነው ያለው። ይሄን ያለበት ግን እኔ ጥርጥር ስላለብኝ ነው። እስኪ እንከታተለው። እሺ መተናል። ሳንተኛ ወዲያውኑ ከነ ሶፌ ነው የመጣው የታባቱ። እሺ አንዴ ቤተክርስቲያን ባማ ሐንሳ እሺ ሰላም አለን ቴንክ ዩ ቴንክ ዩ እሺ ደግሞ ሐንሳ ክፍል ሐንሳ ከመስግን አንዴ ላመስግን አንዴ እሺ ከዛ ወዴት ነው? አክሱም ጽዮን ሄዶ ገባ ማለት ነው። ከዛ ምን ለማለት ፈልጎ ነው? ወደፊት የምመጣው ንጉስ እኔ ነኝ ለማለት የሆነ አንድምታ አለው። ይሄን ያልኩበት ምክንያትም እሱ የሰጠው ኢንተርቪው ላይ ተነስቼ ነው እችን ያገናኘዋት። በአደባባይ ላይ ማርያም አለ። አክሱም ጽዮን ላይ ንጉስ እንደሚነገስ በኢትዮጵያ ታሪክ የታወቀ ነው። እዛ ነው ንጉስ የሚነግሰው የሚቀባው። ስለዚህ ምንድነው ወደፊት ኢትዮጵያን አንድ ማደርጋት ንጉስ እኔ ነኝ ለማለት የተጠቀመባት ትመስለኛለች። እቺ ነገር ወጥ እየረገጠ ነው። እስኪ እናዳምጠው ኢንተርቪውን። እግዚአብሔር የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ።
ኢትዮጵያን አንድ የማድረግ አላማ አለኝ። ወደ ኢትዮጵያን ንጉስ ነኝ፣ ወደፊት የምመጣው ንጉስ ነኝ ለማለት እየሞከረ ነው። እስኪ እንዲህ ነው እንግዲህ። ስለዚህ እኔ ንጉስ ነኝ ብሎ ነው ወደ አክሱም የሄደው ብዬ ነው የማስበው። እንግዲህ ከተጸጸተ ከልብ ይጸጸት፣ ወደ ኢየሱስ ክርስቶስ መድኃኒታችን ወደ መድኃኒዓለም ይጠጋ፣ ወደ ሥላሴ ይጠጋ። በአምልኮት በስግደት በጾም በጸሎት ነው አንድ ለማድረግም ከተቻለ። ነገር ግን ንጉስ ደግሞ በትጋት የሚገኝ እንጂ ከእግዚአብሔር ተቀብቶ የሚገኝ እንጂ እንዲሁ ሰጋ ሴጋ ምታ እያሉ ደደቡን እየተባለ ደደብ ንጉስ አይሆንም መቼስ። በጣም ይገርማል። እሺ ክቡራን አድማጮቻችን አብራችሁን እስከዚህ ሰዓት ስለቆያችሁ እናመሰግናለን። ከዲያብሎስ አሰራር ነፃ ውጡ፣ ተጠበቁ፣ ንቁ። የነቃ ከዲያብሎስ አሰራር ነፃ ለመውጣት ወደ አምልኮት ነው የሚጠጋው። በጾም በጸሎት በስግደት ይጠበቃል። እናመሰግናለን። መልካም ጊዜ። ደህና ሁኑልን።